ስትኮሳተሪ ደግሞ በጣም ልብ ነው የምታቀልጭው። ዛሬ ቢሰጠኝም ነገ አይሰጠኝም። በቃ ሁሉም ነገር ነው ያስጠላል። የሰራሻቸው ስራዎች እኮ ናቸው ይሁን ሁሉ ዋጋ እያስከፈሉሽ አሉት። አሁንም ስለ ብሩክ ልታወሪ ነው? ለምን አላወራም? ያን ከመሰለ ማረግ ወደቅሽው ከብሩክ ስትለያይ ነው። በቀጣይ 2 ሳምንታት የንብረቴ እግር እንደሚነሳልኝ ቃል ገብቶልኛል። በአካባቢ እንዳደረኩት ማጣራት ደግሞ ይህ ጠበቃ ጎበዝና ያለውን ነገር የሚያደርግ እንደሆነ ነግሮኛል። ግን ሌላ ጠበቃ ጠፍቶ ነው? ለምን ሌላ ሰው አትፈልግም? አይሉላ አንቺ እኮ ከመጀመሪያ ጀምሮ አልወደድሽው። ሊሆን የሚችለውን ነገር ነው የምነግርሽ። ቅድስት ብሩክን በጣም ነው የምትወደው። ይሄን ደግሞ ከብሩክ ጋር ሳትለያይ ነው የነገርሽኝ። ብሩክ መቼም ቅድስት ሊወዳት አይችልም። እሱ ክብሩን መጠበቅ በደንብ ይችልበታል። ሰላም የቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍርፍ ይበልኝ። እንደምን አላችሁ? እንደምን ቆያችሁልኝ? ነው ዛሬ በክፍል 107 ተመልሼ ከች ብዬላችኋለሁ። ታዲያ አብራችሁን ስትቆዩ ለዚህ ቻናል አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረግ በፍጹም እንዳይረሳ ለማለት እንወዳለን። በጣም ደስ የሚል ነገር እንግዲህ ተሰምቶኛል ማለት ነው። ሉላ እንግዲህ ገዝጋዛ የሆነ ጠበቃ የራስህ ጉዳይ ብለዋለች። ሳስፔንሱ ነው እንግዲህ ሊበላ እጇን እየጎተተ ያባከነ ዟት እየሄደ ነበር። እንግዲህ ያው ግን እሱ እንዳሰበው ሊሳካለት አልቻለም። እንግዲህ ወስዶ የፈለገውን ነገር ሊያደርግ ክብሯን አዋርዶ እዛም በኋላ ደግሞ ነገ አብረሽ እንደተኛሽ ለባልሽ እነግርብሻለሁ በማለት እንግዲህ ተጽዕኖ በመፍጠር ከሞገስ ጋርም እንግዲህ ሊያለያይ ጥረት አድርጎ ነበረ። ነገር ግን እንግዲህ አቅም ካለህም አሳስረው፣ ነገር ግን እኔም ራሴን ባጠፋ ማጠፋው ባንተ ምክንያት ነው እያለችው ነው። ነገር ግን እሱም እንግዲህ የዋዛ አይደለም። ራስሽን ብታጠፊ እንግዲህ የንስሐ እድል የለሽም፣ እኔ ጋር አብረሽ ብትተኝ ግን የንስሐ እድል አለሽ እያለ እንግዲህ እንድትማምዝ እያደረጋት ነው። ሰውየው ግን በጣም የሚገርም ግፈኛ ነው። በነገራችን ላይ ማለት በጣም ግፈኛ የሚለው አይገልጸውም። በቃ ህጉ በቃ ይሄኛ ነው። እኔ ነኝ አዛዡ እከሳለሁ፣ እዚህ በኋላ ሰደውልብኝ እከሳለሁ እያለች ነው። ነገር ግን ሰውየው ህጉን እኔ የምፈራ አይነት ሰው አይደለሁኝም፣ አትድከሚ አይነት ነገር ነው እየዛተባት ያለው ማለት ነው። ያማለ ግን እኔ በጣም ደስ ያለኝ ውሳኔዋን ወድጄዋለሁ። ራሴን ማጥፋት የሚለው ነገር ግን በፍጹም አልደግፈምና አንዳንዴ ከእንደዚህ አይነት ነገሮች ባይዘው መማር መቻል አለባችሁ። በተለይ አሁን ማህበራዊ ሚዲያ ላይ ያለው ሁኔታ ስታዩ በተለያየ የፍቅር ግንኙነት ያው አንዳንዴ ፍቅር ሲይዝ እውር ነው ይባላል። ብዙ ጊዜ እንዳናገናዝብ ያደርጋልና ከሆኑ ከማናቃቸው ወንዶች ጋር ያው በደንብ መግባባት ይፈጠራል። ራቁት ፎቶግራፍ መላላክ፣ እንደዚህ አይነት ነገሮች ይመጣሉ። የጊዜውን ብቻ ቀጣይ የሚመጣውን ነገር ባለማየትና እንደዚህ አይነት ነገሮችን በእጃቸው ከያዙባችሁ በኋላ መፈናፈኛ ያሳጧቸዋል። ብዙ እህቶችም ደካማ ስለሆኑ ያንን ነገር ተቋቁሞ ማለፍ ስለሚያቅታቸው ከሶሻል ሚዲያ ይጠፋሉ፣ ራሳቸውን የማጥፋት ሙከራ ያደርጋሉ እና በደካማ ጎናቸው የሚመጣ ሰው አይጠፋም ብዙ ጊዜ። ስለዚህ ሰውየው የሷን ደካማ ጎን ተጠቅሞ እሷንን ለሱ ማድረግ ነበር የሚፈልገው። ምክንያቱም ባልሽን አሳስርብሻለሁ፣ ያው እሷ ሞገስን ምን ያክል እንደምትወደው ስለሚያውቅ ባልሽን አሳስርብሻለሁ ካልኳት እሷን አገኛታለሁ የሚል ውሳኔ ነበር ያሳረፈውና ባሌንም አሳስረው አቅሙ ካለ እኔም ራሴን አጠፋለሁ ወደሚል ውሳኔ ሄዳለች። ሉላዬ ራስሽን እንድታጠፊ በፍጹም እኛም አንፈልግም። ይሄ ሰውዬ በህግ መጠየቅ መቻል አለበት። ብዙ ሰዎች ህግን ስለሚያውቁ ብቻ ህግ የማይጠይቃቸው የሚመስሉ በጣም ብዙ ሰዎች አሉ። ነገር ግን ገባ ተብሎ ሲታይ በህግ ጥላ ስር ሊውሉ የሚችሉ በጣም ብዙዎቹ ስልጣን ላይ ሲሆኑ በተለይ ስልጣናቸውን መከታ አድርገው መጠቀም የሚፈልጉ እሱኮ የባለስልጣን ዘመድ ነው፣ እሱኮ ባለስልጣን ነው፣ ብዙ ሰው ያውቃል፣ እጁ ረጅም ነው የተባሉ ብዙ ሰዎችን ህይወት የሚያበላሹ በጣም ብዙዎች አሉ። እንደዚህ አይነት ሰዎችና ሉላ የወሰንሽው ውሳኔ በጣም ትክክለኛ ውሳኔ ነው። ሌላው ሞገስ ያልተረዳት ነገር አለ። እሷ ይኸው እንግዲህ ገና የመጀመሪያው ቀን ስለሆነ እንደዚህ አይነት ጉንተላ ያደረሰባት ድጋሚ ይሄንን ሰው ማየት አትፈልግም። ሞገስ ግን ይሄንን ነገር ስለማያውቅ
ጠበቃውንን ብዙ ነገሮችን አጣርቻለሁ በጣም ጎበዝ ጠበቃ ስለሆነ እሱ ነው ጉዳዩን መጨረስ ያለበት የሚል ነገር ይዟል። እሷም ይሄንን ነገር ደግሞ ይፋ አድርጋ ማውጣት ያልፈለገችበት ምክንያት ሞገስ ይሄንን ቢሰማ ሰውየው ላይ የሆነ እርምጃ ቢወስድ ሞገስን ሌላ ውስጥ ይገባብኛል ወንጀለኛ ይሆንብኛል የሚል ሐሳብ ስላላት ነው። ያማለ ግን ሉላን ካላገኘ ይሄ ሰውዬ ዞሮ ሞገስን በወንጀል አሳልፎ ሊሰጠው እንደሚችል መታመን መቻል አለበት። ምናልባት ጠበቃው ተከራክሮ የሞገስን ሀብት ንብረት ቢያስመልስለትም እንኳን በሞገስ ዙሪያ የሰበሰባቸውን የወንጀል ሞገስ የሰራቸውን ወንጀሎች ለሌላ ጠበቃ አሳልፎ በመስጠት ሞገስ በህግ ተጠያቂ እንዲሆን ሊያደርገው ይችላል ሊበቀላቸው ይችላል የሚል እምነት አለኝ ማለት ነው። ስለዚህ ሉላ በዚሁ ቀጢ ብትጪ ለሞገስ ያለውን ነገር አስረድተሽ ስታበቂ የተፈጠረው ነገር ቢፈጠር ሁሉ በጣም ጥሩ ነው። እንደው ለሞገስ ይሄንን ነገር ሳትነግሪ ራስሽን ለማጥፋት መሄድ አለብኝ የሚለው ውሳኔሽን በፍጹም አልቀበለውም አልመርጠውም። ሌላው እንግዲህ ነብሩክ ናቸው። ነብሩክና ነመድብል ነዳጣ እንግዲህ የሰርግ ዘፈን መዝፈን ጀምረዋል። ማን ሊድሮት አስበዋል የሚለው ያው መቼም ቅድስትን ነው የምንጠብቀው። እንግዲህ ቅድስትን ለመዳር ሽር ጉድ እያሉ ነው። ነገር ግን ከሰርጉም በፊት ብሩክ ማገገም ስላለበት ብሩክን በደንብ እያስታመሙት ይገኛሉ። ቀጣይ እንግዲህ ብሩክን በሰርግ እናገኘዋለን ብለን ተስፋ እናደርጋለን ማለት ነው። ከዛ በመቀጠል እንግዲህ ከዚህ ቀደም ብሩክን ቅድስት ምሳሌን ገጠር ይዤ እሄዳለሁ ምናምን ሰዓት የነበረው ነገር ስለነበረ እሱን ነገር ገጠር ሁሉ ዘይልተር ነበር እያለች እየነገረችው ነው ለብሩክ። ይሄንን ደግሞ እንድትናገር ስለማትፈልግ ቅድስት እየከለከለቻት እየጎነተለቻት ትገኛለች ማለት ነው። በሌላ በኩል ዳጣ እንግዲህ ዝና ላይ በጣም እየቀለደች ነው። ዝና 7 ሰው 8 ሰው ነው የምንለው ውሸት ነው በቀላሉ ነው ያሸነፍነው እያለች ነው ማለት ነው። ሌላው ወይዘሮ ማህሌትና ኤፍራታ እንግዲህ ቁጭ ብለው ዛሬም ትካዜ ውስጥ ናቸው ያሉ። ድሮም የሰው ሀብት የተመኘ ሰው መጨረሻው ትካዜ ውስጥ ነው የሚገባውና ኤፍራታ እንግዲህ ለክልኳን እየደገረቻት ነው። ማህሌት እንግዲህ ብሩክን ከፈታሽ በኋላ ነው ግርማ ሞገስሽ የጠፋው ወደዛው አርፈሽ ብትቀመጭ ኑሮ ክብርሽን ጠብቀሽ በሰላም መኖር ትችይ ነበር እያለቻት ነው። እንግዲህ ማህሌት ራሷን ልታጠፋ ጫፍ ደርሳለች። እንግዲህ ማለቃቀስ ጀምራለች በየቦታው እየሄደች ምክንያቱም እጇ ላይ ያለው ገንዘብ በሙሉ አልቋል። ዝና ምን አይነት ገንዘብ ሰዓት አይፈልግም። በሚበቃው ደረጃ ተጠቅሞባት ጨርሷል ሙሉ ስራውን ማለት ነው። ስለዚህ አሁን የቀራት ማህሌት ማለቃቀስ ብቻ ነው ማለት ነው። ምክንያቱም አሁን ማህሌት ምን እያሰበች እንደታውቃላችሁ ብሩክ ጋር ሄዳ ይቅርታ ጠይቃ መታረቅ ትፈልጋለች። ግን እሱ ነገር አይሆንም በፍጹም። ምክንያቱም አሁን በፍጹም ማግባት የሚፈልገው ቅድስትን እንደሆነ እሷም ልቧን በስርዓት ተረድተዋለች። ሄደሽ ይቅርታ ጠይቂው ያለቻት ነው ኤፍራታ። ብሩክ ክብሩን ይወዳል ስለዚህ ተመልሶ ከኔ ጋር በፍቅር አይቀጥልም ያለች ነው። እውነትም አይቀጥልም። ቢቀጥልም በጣም ክብሩን እንደሚያዋርድ ጠንቅቀሽ አውቀሽዋል ማለት ነው። ስለዚህ ማህሌትሻ ባለሽበት እያለቀስሽ መልካም እልቅሶ እያልን እንመኝልሻለን ማለት ነው። ምክንያቱም ነመድብል ነብሩክ አሁን ዘፈን ጀምረዋል። እንግዲህ የሰርግ ዘፈን ተጀምሯል። ሞቅ ደመቅ እያለ ይሄዳል። ምናልባት አንቺ ከነብሩክ ቤት የምትገኙ እዚህ በኋላ ለሰርጋቸው ካርድ መጥሪያ ደርሶሽ ሊሆን እንደሚችል ተስፋ አደርጋለሁ ማለት ነው። ከዛ ውጭ እንግዲህ ኤፍራታን መበቀል ይፈልጋል ዝና። እንደምታውቁት እስከዛሬ እየፈለጋቸው ነው ማግኘት አልቻለምና አሁን ግን አጋጣሚ በቆሙበት ቦታ ደርሶባቸዋል። እንግዲህ ኤፍራታ ላይ ነው ማህሌት ላይ ነው እርምጃ ሊወስድ የሚችለው ዝና አናቅም። ነገር ግን ሁለቱ ባሉበት ደርሶባቸዋል። ዞሮ ሁለቱንም ቀርጥፈው ከመብላት አያድናቸውም። ከዚህ ቀደም ኤፍራታን ካላመጣሻት አንቺን እገልሻለሁ ብሏት ነበር። እሷም እንግዲህ ኤፍራታን ዛለት ስላልሄደች ኤፍራታንም ማህሌትንም ሁለቱንም እኩል ሊያጠቃቸው እንደሚችል ተስፋ እናደርጋለን እንገላገላለን ማለት ነው። በሌላ በኩል እንግዲህ ዝና ያገታትን ልጅ አንቺን ነበር ማገባ እያለ ነው ጋይስ። ሳያስበው ወደ ፍቅር ሳይዞርበት አልቀረምና አግቶ ገንዘብ የሚቀበላቸው ሰዎች ገንዘብ ማግኘት ስላልቻለ አንቺንን ማግባት ነበር ሉላ የምትባል ልጅ ባትኖርብኝ እያላት ነው። ምናልባት እቺን ልጅ ወስዶ እንዳያገባት ትህትናዋን አይቶ ወስዶ ሊያገባት ይችላል ብዬ ተስፋ እናደርጋለን። በዚህ አጋጣሚ እንደውም ትዳር ትመሰርታለህ ዝናና አግተ ከምታንገላታት ገንዘብም ስለሌላት ወስደህ አግባት ለማለት እወዳለሁኝ ማለት ነው።
እንግዲህ በጣም ደስ ይላል ጋይስ። ለዛሬ ያዝኩላችሁ ፕሮግራም ይሄን ይመስል ነበር። ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሰላማችሁ እንዲበዛ ተመኘሁኝ። ሰላም